ሰላም ሰላም ውድ የመሲና ኃይሌ ዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ ደግሞ በሌላ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ባለፈው እንደምታዩት ባሌ ፕራንክ አድርጎ ነበረ። ፕራንክ አድርገን በጣም ነበር ያናደደኝ በሰዓቱ፣ ግን ፕራንክ ስለሆነ ኖርማል ነው። ስለዚህ ደግሞ እኔም ለምን ብድር አልመልስም ብዬ አሰብኩት። ስለዚህ አሁን እሱ ውስጥ ነው ያለው እንዳይሰማኝ ብዬ ቀስ ብዬ እያወራሁ ነው ያለሁት። ስለዚህ እዚህ ፕራንኩ መሰላችሁ እኔ እዚህ ሆኜ ከዚህ በፊት ከሌላ ወንድ ጋር እንደማወራ ምናምን አስመስዬ አወራለሁ ማለት ነው። ከዛ ምንድን ብለኝ አብረና ላይ ወይም ሊመታኝ ይችላል አላውቅም። ማለት ያንደር እንደዚህ አይነት ነገር ከሌላ ወንድ ጋር ቁጥሩ ለማውራት ስለምደብረው ይችላል። ስለዚህ ይሄ ፕራንክ ስለሆነ ችግር የለውም። ስለዚህ አሁን እንዳይመጣብኝ ዩቲዩባችሁን ደግሞ ሰብስክራይብ አድርጉልኝ፣ ላይክ፣ ሼር፣ ኮሜንት መጻፋችሁን እንዳትረሱ። ፍቅራችሁን አሳዩ። ባይ ባይ። እየመጣ ነው ጋይስ፣ እየመጣ ነው። ሄሎ ወይዬ ሄሎ ወይዬ፣ ሰላም ነው? እንዴት ነህ? ጠፍተሃል። በእናትህ ሰላም ነው? ግን ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? ደህና ነህ? ደህና ነኝ አለሁልህ። እንዴት ነህ? ኧረ እኔን ናፍቀኸኝ ነበረ። ምን ናፍቀኸኝ ነበረ? አዎ። ማንን ነው የምታወሪው? ማንን ነው ናፍቀኸኛል የምትይው? ስልኩን አምጪው። ማንን ነው የምትይው? ስልኩን አምጪው። ስልኩን አምጪው።